በኢትዮጵያ ገዳማት ውስጥ ከበሩት መንፈሳዊ ኮከቦች መካከል በቅድስናውና በብዙ ታምራቱ የሚታወቀው ታላቁ ጻድቅ አቡነ አብየ እግዚእ አንዱ ነው። ነሐሴ 10 ቀን ቅድስት ቤተክርስቲያናችን የዚህን አባት ዓመታዊ መታሰቢያ በታላቅ ድምቀት ታከብራለች። ዛሬ የምንመለከተው ታሪክ እርሱ በኢትዮጵያ ምድር ላይ የረድኤትን ፀሐይ ያወጣበትን፣ ሕይወቱንም ሙሉ ለፈጣሪ አገልግሎት የሰጠበትን አስደናቂ መንፈሳዊ ገድል የሚተርክ ጥልቅ ታሪክ ነው። አቡነ አብየ እግዚእ የተወለዱት በእግዚአብሔር ቃልና በክርስቲያናዊ ሥርዓት በታነጸ ቤተሰብ ውስጥ ነው። ከልጅነታቸው ጀምሮ ዓለማዊን ነገር ንቀው ልባቸውን ከፈጣሪ ጋር አያይዘው ነበር። በዕድሜም በደረሱ ጊዜ ዓለምን በመተው ወደ ገዳማዊ ሕይወት ገቡ። ለብዙ ዘመናት በበረሃዎችና በገዳማት ውስጥ ሆነው እጅግ ከባድ የሆኑ የጾምና የጸሎት ተጋድሎችን አደረጉ። ሥጋቸውን ለሰማያዊ መንግሥት አስገዝተው ሌሊቱን በስግደት ቀኑን ደግሞ በመጽሐፍ ንባብና በጸሎት ማሳለፍ ጀመሩ። አብየ እግዚእ የሚለው ስማቸውን በእግዚአብሔር ፊት ያላቸውን ታላቅ ክብርና ጸጋ የሚያሳይ ነው። በተጋድሏቸው ብዛት እግዚአብሔር ታላላቅ ጸጋዎችን ሰጣቸው። ድውያንን ፈውሰዋል፣ አጋንንትን አባረዋል፣ ለተቸገሩትና ለተራቡትን ፈጥነው ደርሰዋል። በዘመኑ የነበሩ ሕዝቦችና መነኮሳት ከእርሳቸው ትምህርትና ቡራኬን ለመቀበል ከሩቅ አገር ይመጡ ነበር። እርሳቸው ግን በታላቅ ትሕትና ራሳቸውን ዝቅ አድርገው ፈጣሪያቸውን ብቻ ያመልኩ ነበር። በመልካም ገድልና በሰማያዊ ፍሬ ዘመናቸውን ፈጽመው ነሐሴ 10 ቀን በሰላም አረፉ። ነገር ግን መታሰቢያቸውና የጸሎታቸው በረከት እስከ ዛሬ ድረስ በልጆቻቸው ላይ ሕያው ሆኖ ይኖራል። የአቡነ አብየ እግዚእ ታሪክ ሕይወታችንን ለእግዚአብሔር ስንሰጥ የሚገኘውን ሰማያዊ ዋጋ ያስተምረናል። በየትኛውም ፈተና ውስጥ እንሆን በትዕግስትና በጸሎት መጽናት ድል እንደሚያስገኝ ከእርሳቸው ሕይወት እንማራለን። የጻድቁ የአቡነ አብየ እግዚእ በረከትና አማላጅነት ከሁላችን ጋር ይሁን።